በዚያች በአነስተኛ በተናገኝ ስፍራ ለእኔ ተወለደ ይገርመኛል በቤት ጸጋ የለውም። በክርስቶስ ያልሆነ ሰው ሰላም የለውም። በክርስቶስ ያልሆነ ሰው ሰማያዊ ጥበብ የለውም። በክርስቶስ ያልሆነ ሰው የእግዚአብሔር ኃይል የለው። እኔና እናንተ ግን ከክርስቶስ የተነሳ በክርስቶስ በመሆናችን የተነሳ ያገኘነው አንደኛው ነገር ይሄ በረከት ነው። ደግሞ በክርስቶስ በመሆናችን ያለን ሀብት የእግዚአብሔር ተስፋዎች ሁሉ አለ። እኛ ተስፋ የሌለን ተራ ሰዎች አይደለም። ትዝ ይላችኋል ኢየሱስ ተስፋ እንደሌሎች አይደል ያለው። ስለዚህ ተስፋ የሌላቸው ሰዎች አሉ ማለት ነው። እኔና እናንተ ግን ተስፋ አለን። ይህ ተስፋ ከየት መጣ ካላችሁ በክርስቶስ በመሆናችን ነው። ብሞት ወደ እግዚአብሔር መንግሥት እሄዳለሁ። ጌታ ተመልሶ ቢመጣ እነጠቃለሁ። ባንቀላፋ ትንሣኤ አለኝ፣ ርስት አለኝ። አንድ ቀን ጌታ መጥቶ ይወስደኛል። ይህ ተስፋችን ነው። ይሄ የተባረከ ተስፋ ከየት መጣ ካላችሁ በክርስቶስ በመሆናችን የተሰጠን እድል ፈንታ ነው። ወደ ሶስተኛው ሐሳቤ ልዝለቅ። በክርስቶስ በመሆናችን ያለን ስልጣን ምንድን ነው? ማንነታችን አይተናል፣ ሀብታችን አይተናል። ስልጣናችን ደግሞ ማየት አለብን። ምን አይነት ስልጣን አለን? ስልጣናችን የሚመነጨው ከክርስቶስ ጋር ከተባበር ነው። ከክርስቶስ ጋር ከመተባበርና ከእርሱ ጋር በአብ ቀኝ ከመቀመጥ የሚመነጭ መንፈሳዊ ስልጣን አለን። ይህ የክርስቶስ በመሆን ያገኘነው ስልጣን ነው። ይህ ስልጣናችሁ ማንም አይንጠቃችሁ። ይህ ስልጣናችሁን አገልጋይ ሊወስዱ አይችልም። ይህ ስልጣናችሁን ሰው ሊወስዱ አይችልም። ይህ ስልጣን ከእግዚአብሔር የተቀበልነው ልንለማመደው የሚገባ ስልጣን ነው። እግዚአብሔር የተባረከ ይሁን። ምን አይነት ስልጣን አለን? አንደኛ በኃጢአት ላይ ስልጣን አለን። ሮሜ 6:14 ላይ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ታውቃላችሁ፣ እኛ እኮ እንደሌላው በውጭ እንዳሉት ሰዎች ነን። ስሜት ያለን፣ ፈቃድ ያለን፣ ግን ምኞቶቻችን፣ ፈቃዳችን ለእግዚአብሔር የተገዛው ማንነታችን ስለተለወጠ ነው። በክርስቶስ ስላለን የክርስቶስ ስለሆነን ኃጢአት ምን ያደረገንም አይገዛንም። ሌላው ሰው እኮ መውጣት የማይችልበት ቀንበር ውስጥ ነው ያለው። እንዴት ልላቀቅ ይላሉ። በሱስ ታንቀዋል፣ እንዴት ይላቀቁ? በአመፅ ታንቀዋል፣ በምኞት ታንቀዋል፣ እንዴት ይላቀቁ? እኛ ኃጢአት የማይገዛን ስልጣን ስላለን ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁም። ኃጢአት ከእንግዲህ በአማኝ ላይ ስልጣን የለውም ማለት ነው። አሮጌው ሕይወት ኃይል አልባ ሆኗል። ምክንያቱም በእኛ ውስጥ የሚነግስና የሚኖር ክርስቶስ ስለሆነ። ሁለተኛው ያለን ስልጣን በጠላት ኃይል ሁሉ ላይ ምን አለን? ስልጣን አለን። ይህ ስልጣን ክርስቶስን በማመን የተገኘ ስልጣን ነው። የክርስቶስ በመሆናችን ካገኘኑ ስልጣን አንደኛው በሰይጣን ኃይል ሁሉ ላይ ነው። ሉቃስ ላይ ሲናገር እንደዚህ ይላል፣ እነሆ እባቡና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም አለ። ኤፌሶን ምዕራፍ 6 ላይ ደግሞ ስትመለከቱ መንፈሳዊያን ስልጣን ተሰጥቶናል። በክርስቶስ አማካኝነት አማኞች ታውቃላችሁ የሰይጣንን ጥቃቶች መቋቋም የሚችሉበት ኃይልና ስልጣን ተቀብሏል። በሚገጥማቸው መንፈሳዊ ተግዳሮቶች ሁሉ ማሸነፍ የሚችሉበት ስልጣን ተሰጥቷቸዋል። ይህ ለጥቂት አገልጋዮች ተሰጠ አይደለም። አጋንንት ማውጣት ያንተ ነው፣ ያንቺ ነው፣ የኔ ነው፣ ልንለማመደው የሚገባ አሁን እኮ ተሰብስቦ ለሆነ ለጥቂት ሰዎች ተሰጠ ይመስላል። እኔ በዳንኩበት ጊዜ ከዚህ በፊት ነግሬያቸዋለሁ አይደል? በ3 ወር አጋንንት ማስወጣት ለምጃለሁ። ቴስት አድርገው ሲሉ ሰማውና ይሄ እኔ እችላለሁ፣ እኔ ውስጥ አለ። ስሞክረው ሰራ። እግዚአብሔር የተባረከ ይሁን። ስለዚህ ሞክሩት። ይህ ስልጣናችሁ ነው። አጋንንት የሚያስወጡ
ወይም አጋንንት የማስወጣት ስልጣን ያላቸው የተወሰኑ ቡድኖች ወይም አገልጋዮች አሉ። ይህ የአማኞች ሁሉ ስልጣን ነው። መጽሐፍ የሚነግረን ይሄ ነው። በእባቡንና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ እግዚአብሔር የተባረከ ይሁን። ሶስተኛው ስልጣናችን የኢየሱስን ስም የመጠቀም ስልጣን አለ። ወደ አብ ለመጸለይ፣ አጋንንትን ለማስወጣት፣ ደዌ ለመፈወስ፣ ልመናችንን ለማቅረብ፣ ከጠላት ፍላጻ ለመከላከል፣ የትኛውም የህይወት መንገዳችንን ስሙን በመጥራት ማቅናት እንድንችል ስልጣን ተቀብለናል። ዮሐንስ ወንጌል 14 ከ13-14 የሚነግረን ይሄ ነው። እኔ ወደ አብ ሄዳለሁና አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውን ነገር በስሜ ብትለምኑ እኔ አደርገዋለሁ። ስለዚህ አንደኛው ስልጣን በስሙ የመለመን የመጠቀም ስልጣን ተሰጥቶናል። ሌላኛው ስልጣናችን አራተኛው መንግስትን ለመወከል የእግዚአብሔርን መንግስት ለመወከል የአምባሳደርነት ስልጣን። እኛ አምባሳደሮች ነን፣ የክርስቶስ መልእክተኞች ነን። ከእግዚአብሔር ጋር ታረቁ ማለት የምንችል እንግዲህ እግዚአብሔር በእኛ እንደሚማልድ ስለ ክርስቶስ መልእክተኞች ነን፣ ወይም ሌላኛው ትርጉም የክርስቶስ አምባሳደሮች ነን። ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንለምናለናል። አምባሳደር የትውልድ ሀገራቸውን ጥቅምና ባህሪ የሚወክሉ የሀገራቸውን መንግስት ወክለው በሙሉ ስልጣን የሚናገሩ የሚያስተዋውቁ ናቸው። እኛ የእግዚአብሔር መንግስት ወኪሎች ነን። ምክንያቱም በልጅነታችን ከክርስቶስ ጋር ምን ሆነናል? ወራሾች ሆነናል። አሁን ደግሞ በዚህ ምድር ላይ ስንኖር በክርስቶስ ባገኘነው ህይወት የክርስቶስ አምባሳደሮች ነን። ከእግዚአብሔር ጋር ታረቁ ብለን የምናውጅ ነን። ቃላችን፣ ምግባራችንና ታማኝነታችን የምናገለግለውን ንጉሥ የሚያንጸባርቅ ሊሆን ይገባዋል። እንደ አምባሳደር እንድንኖር ተጠርተናል። መንፈሳዊ ስልጣን ሁልጊዜ የሚሰራው በክርስቶስ ጌትነት ስር እንደሆነ ግን መዘንጋት የለበትም። እኛ ከክርስቶስ የላቀ ስልጣን የለንም። እኛ ከክርስቶስ ጋር የተካከለም ስልጣን የለንም። ነገር ግን በስሙ የመጠቀም ስልጣን ተቀብለናል። ስለዚህ ኤክሰርሳይዝ እናደርጋለን። ሳምንት ያነሳ ነው። እኛ አምላክ ነን፣ እኛ ክርስቶስ ነን፣ ከክርስቶስ ጋር የተካከለ ማንነት አለን ይላሉ። አይ አይደለም፣ አይሆንምም። እርሱ የሚያደርገውን ነገር ሁሉ የሚያደርገው በማንነቱ ነው፣ በችሎታው በመለኮትነቱ ነው። እኛ የምናደርገው ኤክሰርሳይዝ የምናደርገው ስልጣን ሁሉ የምናደርገው በስሙ ነው። ልዩነት አለ። እኛ ስሙን ካልጠራን ምንም ልናደርግ አንችልም፣ ሽባ ነን። እርሱ ግን በማንነቱ ይህን ያደርጋል። ስለዚህ እኛ መለኮት አይደለንም፣ መንፈሳውያን ሰዎች ነን። ግን ምን አይነት መንፈሳውያን ሰዎች? ስልጣን የተቀበል መንፈሳውያን ሰዎች ነን። የመጨረሻውን ሀሳብ ላንሳ። አራተኛው በክርስቶስ ያለን እጣ ፈንታ ምንድን ነው? በክርስቶስ በመሆናችን የተወሰነልን እጣ ፈንታ አለ። ምን አይነት እጣ ፈንታ ነው ያለን? ከዚህ ህይወት ባሻገር ምን ይጠብቀናል? እድል ፋንታችን ምንድን ነው? የመጀመሪያው በክርስቶስ ያለን እጣ ፈንታ የክርስቶስን መልክ መምሰል ነው። የክርስቶስን መልክ መምሰል ነው። በሁለተኛ ቆሮንቶስ ምዕራፍ 3:18 ላይ እንደሚናገር፣ ሮሜ ምዕራፍ 8:29 ላይ እንደሚነግረን የልጁን መልክ እንድንመስል ተፈቅዶልናል። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ምን አድርጓል? ወስኗል። ስለዚህ ፍጻሜያችን በክርስቶስ የምናገኘው እጣ ፈንታ የልጁን መልክ መምሰል ነው። የእግዚአብሔር ዘላለማዊ ዕቅድ እያንዳንዱ አማኝ ወደዚህ መልክ ወደዚህ ባህሪ እንዲያደርግ መለኮት መሆን አይደለም፣ በእግዚአብሔር መንግስት መኖር፣ ወራሽ መሆን፣ የማይሞት ማንነት ማግኘት፣
እረፍት፣ ደስታ በሞላበት መንግስት ውስጥ ከእግዚአብሔር ጋር መኖር። ቆሮንቶስ ላይ የሚናገረው በመጋረጃ በማይከደን ፊት አይደል የሚለው? ያን መልክ እንመስል ዘንድ ከክብር ወደ ክብር እናደርጋለን፣ እንለወጣለን። እጣ ፈንታችን እሱ መምሰል ነው። እስኪ እጃችሁን አንሱ። የኔ እጣ ፈንታ በሉ። የኔ እጣ ፈንታ የልጁን መልክ እንድመስል ነው በሉ። አሜን። አይናፍቃችሁም? እጣ ፈንታችን እሱን መምሰል ነው። በቃ እግዚአብሔር ሲያየን ነቀፋ የሌለብን የእግዚአብሔር ጽድቅ ሙላት ሆነን በእግዚአብሔር መንግስት ከዘላለም እስከ ለዘላለም ከእግዚአብሔር ጋር መኖር። ሃሌሉያ ወገኖቼ፣ ይህ እጣ ፈንታችን ነው። የተወሰነልን እጣ ፈንታ ፈልገኑ ጥረን ያገኘነው አለ። አስቀድሞ በማን በክርስቶስ ያወቃቸው የልጁን መልክ እንዲመስሉ እግዚአብሔር አስቀድሞ ወስኗል። የተወሰነልን ዛሬ አይደለም፣ በእርሱ ለምናምን አስቀድሞ ዓለም ሳይፈጠር እግዚአብሔር ወሰነ ያን መልክ እንዲመስሉ፣ ያለ ነቀፋ በመንግስቱ የሚኖር እግዚአብሔር ጋር መገናኘት የሚችል ማንነት ያን መልክ ወሰነልን። ሁለተኛው ዕጣ ፈንታችን የዘላለም ሕይወት ነው። እግዚአብሔር የተባረከ ይሁን። የዘላለም ሕይወት ሰርተን ሳይሆን ተሰርቶልን የተገኘ በክርስቶስ በመሆናችን ያገኘን ሕይወት ነው። ዮሐንስ ወንጌል 3:16ን ማየት እንችላለን። ዮሐንስ ወንጌል ምዕራፍ 3:16፣ አንደኛ ዮሐንስ ምዕራፍ 5 ቁጥር 11 ላይ የአንደኛ ዮሐንስ ላምበው። እግዚአብሔርም የዘላለምን ሕይወት እንደሰጠን ይህ ሕይወት በልጁ እንዳለ ምስክሩ ይህ ነው። ምን ምስክሩ ሲናገር እንደዚህ ይላል፣ ልጁ ያለው ሕይወት አለው፣ የእግዚአብሔር ልጅ የሌለው ሕይወት የለው። ስለዚህ በክርስቶስ ያገኘኑ ዕጣ ፈንታ፣ በክርስቶስ ያገኘኑ በረከት ፍጻሜ የዘላለም ሕይወት ነው። ክርስቶስ የሌለው የዘላለም ሕይወት የለው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷል። እግዚአብሔር ዓለምን የወደደበት ልጁን እስከ መስጠት ድረስ የሰራበት ስራ የዘላለም ሕይወት እንዲኖረን ነው። እነማ የሚያምኑ በክርስቶስ ያገኘኑ የመጨረሻው ዕጣ ፈንታችን ምንድነው ካላችሁ የዘላለም ሕይወት ነው። እስኪ እኔ የዘላለም ሕይወት አለኝ በሉ። አሁንም ሃሌሉያ፣ እኔ የዘላለም ሕይወት አለኝ በሉ ባካችሁ። አዎ ክርስቶስ ያወረሰን በክርስቶስ በመሆናችን ያገኘኑ የዘላለም ሕይወት አለን። ድንገት ዛሬ ቢመጣ አያስፈራኝም፣ የዘላለም ሕይወት አለኝ። ዛሬ ጌታ ቢሰበስበኝ አልፈራም፣ የዘላለም ሕይወት አለኝ። የዓለም ፍጻሜ ቢሆን አልፈራም። ልክ ዳዊት እንዳለ እኮ ነው። ተራሮች ወደ ባህር ልብ ቢወሰዱ አልፈራም፣ ምድር ብትናወጥ አልፈራም። ለምን ስትሉ እኔ በጌታ ውስጥ ተሸሽጌያለሁ። እኔና እናንተም አንፈራም፣ ምክንያቱም የዘላለም ሕይወት አለ። እግዚአብሔር የተባረከ ይሁን። ሶስተኛው ዕጣ ፈንታችን ምንድን ነው ካላችሁ ሮሜ ምዕራፍ 8:30 ላይ የምትመለከቱት፣ ፊልጵስዩስ ምዕራፍ 3:21 ላይ ክብር ነው የሚጠብቀን። ዕጣ ፈንታ መክበር ነው፣ ከጌታ ጋር መክበር፣ ያጣኑን ክብር ማግኘት። መጽሐፍ ሲናገር ሰው ክብር ሆኖ ሳለ አያውቅም ተብሎ ተጽፏል። በውድቀት ምክንያት እግዚአብሔር የሚመልሰን ወደ ክብራችን ነው፣ ወደ አጣኑ ክብር። በክርስቶስ ምክንያት ዕጣ ፈንታችን ክብር የሞላበት ሕይወት ሆኗል። እግዚአብሔር የተባረከ ይሁን። ሮሜ እንደዚህ ይለናል፣ አስቀድሞ የወሰናቸውን እነዚያን ደግሞ ጠራቸው፣ የጠራቸውንም እነዚያን ደግሞ አጸደቃቸው፣ ያጸደቃቸውን እነዚያን ደግሞ ምን አደረገ? አከበራቸው። ፍጻሜያችን ክብር ነው፣ መክበር ነው። ዛሬ የተዋረደ ማንነት ሊሆን ይችላል። ዛሬ ድሃ ልንሆን እንችላለን። ዛሬ ታማሚ ልንሆን እንችላለን። ዛሬ ቻሌንጅ ያለብን ሰዎች፣ ተግዳሮት የሞላብን ሰዎች ልንሆን እንችላለን። ፍጻሜያችን ግን እንደዛ አይደለም። ፍጻሜያችን ክብር የሞላበት ሕይወት ነው። ሃሌሉያ! በደንብ አሜን በሉ እባካችሁ። ክብር
ክብር የሞላበት ሕይወት፣ የከበረ ሕይወት፣ ማንም ተመኝቶ የማያገኘው፣ መላእክት እንኳ ሊያዩት የሚመኙት፣ እኛ ግን የልጁን መልክ መስለን የምንኖርበት የከበረ ክብር ክርስቶስ በሰራልን ሕይወት በክብር እኖራለን። አያችሁ መጽሐፍ እንደሚናገር በውርደት ይዘራልና በክብር ይነሳል። የትንሣኤ ሕይወት ለብሰን ስንሄድ የሚለብሰው ክብርን ነው። ፊልጵስዩስ ላይ እንደዚህ ይላል፣ እርሱም ሁሉን እንኳ ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንዲመስል የተዋረደውን ሥጋችን ምን ያደርገዋል አለ? ይለውጠዋል። ስለዚህ በሰማይ ስንኖር ውርደት የለም። ውርደት ያበቃለታል። ድካም ያበቃለታል። ተስፋ መቁረጥ ያበቃለታል። ማንከስ ያበቃል። ክብር የሞላበት ሕይወት፣ ይሄ ጣፈንታችን ነው ወገኖች። አራተኛው ጣፈንታችን መንግስቱን መውረስ ነው። ክብርን ከለበስን በኋላ፣ ክብርን ከተካፈልን በኋላ የእግዚአብሔርን መንግስት የምንወርስ እንሆናለን። ምክንያቱም በክርስቶስ ያገኘነው አንዱ ከክርስቶስ ጋር ወራሽነትን ነው። ምን ትወርሳላችሁ ካላችሁ የእግዚአብሔርን መንግስት። ኤፌሶን ምዕራፍ 1:11 ላይ እና ቁጥር 14 ላይ፣ አንደኛ ጴጥሮስ ምዕራፍ 1 ከቁጥር 3 እስከ 5 እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰንን በክርስቶስ ደግሞ ርስትን ምን አደረግን ይላል? ተቀበል። ሃሌሉያ! ይህ ርስት በገንዘብ አይገኝ። ገንዘብ ቢኖራችሁ ዱባይ ቤት ልትሰሩ ትችላላችሁ፣ ወይም ደግሞ ሎስ አንጀለስ። በጣም ቢሊዮነሮቹ ሰማይ ናፍቋቸው በላይ ምን ይኖር ይሆን ብለው በመንኮራኩር ከፍለው የሆነ ሰዓት ሄደው ተመልሰዋል። ሰማይ ምን ይኖር ይሆን? ሳይንቲስቶች እየተመራመሩ ነው። ጥሩ ነው፣ ይመራመሩ። ግን የእግዚአብሔርን መገኛ አይደርሱባትም። የእግዚአብሔር መገኛ የምትደረሰው የምትወረሰው በክርስቶስ ነው። አሜን። በክርስቶስ ነው የምትወርሰው። የእግዚአብሔር መገኛ የእግዚአብሔር ማደሪያ የምትወረሰው በክርስቶስና በክርስቶስ ብቻ። ለዚህ ነው ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈት ለሌለበት ለማያልፍ ርስት፣ ሃሌሉያ፣ የማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን ኢየሱስ አምላክና አባት ይባረክ። ይህ ርስት ይላል በመጨረሻ ዘመን ይገለጽ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ለእናንተ እኮ ነው የቀረው፣ ለእኔ ነው የቀረው። መቼ? በሰማይ በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ምን? አዲስ ርስት፣ የማያልፍ ርስት በመጨረሻው ዘመን ለእርሱ ለሆኑት የምትገለጥ ርስት በሰማይ ቀርቶልናል። ስለዚህ በክርስቶስ የምንወርሰው ዕጣ ፈንታችን ርስት ነው፣ የማያልፍ ርስት። አምስተኛው በክርስቶስ የምንወርሰው ዕጣ ፈንታችን ምንድን ነው ካላችሁ ገዥነት ነው። በሚመጣው መንግስት ከክርስቶስ ጋር እንገዛለን። ይሄ በተለይ የሺህ ዓመት መንግስቱን የሚያነሳ ሐሳብ ነው። ሁለተኛ ጢሞቴዎስ ምዕራፍ 2:12 ራእይ ምዕራፍ 20 ቁጥር 6 ማየት ይችላላችሁ። ጳውሎስ እንደዚህ አለ፣ ብንጸና ከእርሱ ጋር ደግሞ እነግሳለን፣ ብንክደው እርሱ ደግሞ ይክደናል። ከጸና አንድ ሰው በክርስቶስ ከጸና ከክርስቶስ ጋር ምን ያደርጋል? ይነግሳል። የራእይ ጸሐፊ ደግሞ እንደዚህ አለ፣ በፊተኛው ትንሣኤ ድል ያለው ብፁዕና ቅዱስ ነው፣ ሁለተኛው ሞት በእርሱ ላይ ስልጣን የለውም ይልና እንደዚህ ይላል፣ ዳሩ ግን የእግዚአብሔርና የክርስቶስ ካህናት ይሆናሉ፣ ከእርሱም ጋር ይህን 1000 ዓመት ምን ያደርጋሉ አለ? ይነግሳሉ። አማኞች በክርስቶስ የወደፊት አገዛዝ ገዦች ናቸው። በመንግስቱ ስልጣን ይሳተፋሉ።
ስለዚህ አንተ ገዥ ነህ፣ አንቺ ገዥ ነሽ ማለት። ጌታ ዛሬ ቢመጣ የመጀመሪያው ስቴፕ መነጠቅ ነው። 7 ዓመት በሰማይ እንቆያለን። የበጉ ሰርግ ራትና የአማኞች ፍርድ ይከናወናል። 7ኛው ዓመት ሲያልቅ የዳንኤል 70 ሱባኤ ሲሞላ ወደ ምድር ተመልሰን እንመጣለን። ያኔ እግዚአብሔር ምድርን ያድሳታል። ምድር ላይ ለ1000 ዓመት ከክርስቶስ ጋር እናደርጋለን፣ እነግሳለን። የመጨረሻው ዕጣ ፈንታችን ከክርስቶስ ጋር መግዛትም ነው ማለት ነው። በመጨረሻው ዕጣ ፈንታችን ምንድነው ካላችሁ 6ኛው በአዲሱ ሰማይና በአዲሱ ምድር መሳተፍ ነው። ራእይ ምዕራፍ 21 እና 22ን ተመልከቱ ሙሉ። አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም። ቅድስት ከተማ አዲስ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ድምፅ ትወርድ አየሁ። ታላቅ ሰማሁ ይላል ድምፅ ከሰማይ፣ እነሆ የእግዚአብሔር ድንኳን በሰዎች መካከል ነው፣ ከእነርሱ ጋር ያድራል፣ እነርሱም ሕዝብ ይሆናሉ፣ እግዚአብሔርም እርሱ ራሱ ከእነርሱ ጋር ሆኖ አምላካቸው ይሆናል። እንባዎችን ሁሉ ከዓይኖቻቸው ያብሳል። ሞት ከእንግዲህ ወዲህ አይሆንም፣ ሐዘን ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም፣ የቀድሞ ሥርዓት አልፏልና ብሎ ሲናገር ሰማሁ ይላል። ሃሌሉያ! በክርስቶስ ኢየሱስ የምናገኝ የመጨረሻው የቀድሞ ሥርዓት አልፏል። እነሆ አዲስ ሰማይና አዲስ ምድር ሆኗል የሚል አዋጅ ይወጣል። ያን ጊዜ እንባዎች ከዓይኖቻችን ይታበሳሉ፣ ሞት ይወገዳል፣ ሐዘን ይወገዳል። እግዚአብሔር በመካከላችን ያድራል። እግዚአብሔር የተባረከ ይሁን። እኛ በክርስቶስ እንዲህ ነን። እኛ በክርስቶስ እንዲህ ነን። እንጸልያለን። ሃሌሉያ! ወገኖቼ ለክርስቲያናዊት ተግባራዊ አንድምታዎችን እየጸለይን እንገራችሁ። ታዲያ እኛ በክርስቶስ እንደዚህ ከሆንን ለክርስቲያናዊ ተግባራዊ የሚሆኑ እውነታዎች አሉ። እየጸለይን ልናገር። አንደኛ በማንነት ላይ የተመሰረተ በራስ መተማመን ይኖራችሁ። ማንነታችሁ ክርስቶስ ነው። ሁለተኛ ከእግዚአብሔር ጋር ህብረት ይኖራችሁ። በህብረት ኑሩ፣ ምክንያቱም እናንተ አዲስ ፍጥረት ናችሁ። በጸሎት በአምልኮ በመታዘዝ ህብረት ይኖራችሁ። ሶስተኛው በቅድስናና በታማኝነት ኑሩ፣ ምክንያቱም እናንተ በክርስቶስ አዲስ ፍጥረት ናችሁ። በቅድስናና በታማኝነት ኑሩ። ሰውነታችሁ፣ ቃላቶቻችሁ፣ ድርጊቶቻችሁ እግዚአብሔርን ያክብሩ። አራተኛ እናንተ የክርስቶስ ናችሁና በፍቅርና በአንድነት ኑሩ። ያለ ቅድመ ሁኔታ ይቅር በሉ። በፈቃደኝነት አገልግሉ። በክርስቶስ አካል ውስጥ አንድነትን ፈልጉ። አምስተኛው በዘላለማዊ ዓላማ ውስጥ ኑሩ። ዓላማ እንዳለው፣ ርስት እንዳለው፣ ተስፋ እንዳለው፣ እንደሚነጠቅ ሰው፣ ጌታ እንደሚወስደው እንደሚያከብረው ሰው ኑሩ። እያንዳንዱ አማኝ ተልኮ በዚህ ምድር ላይ ስላለው ክርስቶስን በመወከል ደቀ መዝሙር ሰዎችን በማድረግ በማስተማር በማገልገል በመስጠት በመምራት እግዚአብሔር የሰጣችሁ ጸጋ ሁሉ ከጌታ ጋር ሁኑ። ይህ በክርስቶስ ያገኛችሁት የሚጠበቅባችሁ ሕይወት ነው። ጸልያለሁ።